አንድ ዘማሪ ከመዘመሩ በፊት በዋናነት ማወቅ ያለበትን ነገር ነው የምነግረው። ይዘምራል ስላችሁ ጀስት በቃ ኖርማል ቸርች ውስጥ አይደል ነው የሚዘምረው እንጂ እንደ ዘማሪዎች የሚያጠና ሰው ምናምን አይደለም። ግን እስኪ ማወቅ ፈልጋለሁ በሚል ነው ሰው አንድ ዘማሪ ሌላው የድምጽ ውበት ምናምን ነገር ሁሉም ነገር ቀርቶ ቴክኒኮቹ ምናምን ቀርቶ ሁለት ነገር ማወቅ አለበት። አንድ ዘማሪ አንድ የሚዘምር ሰው ሁለት ነገር በዋናነት ማወቅ አለበት። ፒች እና ሪትም ይባላል። ምንድነው ፒች? ምንድነው ሪትም? መዝሙራችንን ኦርጋናይዝ የሚያደርግልን ይሄ ሁለቱ ነው ማለት ነው። ስንዘምር መዝሙሩ ከየት እስከ የት ነው የሚሄደው፣ የቱ ጋር ነው የሚመለሰው፣ የቱ ጋር ነው የሚቆመው የሚሉትን የሚያሳየን ሪትም ነው። ከዛ ደግሞ መዝሙር እንዴት ነው ዜማ አለው፣ የተቃኘ አይነት ዜማ አለው። ዜማ ማለት ደግሞ ሁለት አይነት ባህሪ አለው። ወይ ከፍ ይላል ወይ ደግሞ ዝቅ ይላል፣ ወይ ይወፍራል ወይ ይቀጥናል። አገኘኛ ሳቢ። ስለዚህ ይሄን ሁለቱን ፎከስ ማድረግ አለብን ማለት ነው። ይሄ ከፒች ጋር የተገናኘ ነው። ፒች እና ሪትም ማወቅ አለበት አንድ የሚዘምር። ለምሳሌ ይሄን ድምጽ እየሰማክ ነው። ይሄንን የምትሰማው ድምጽ መልሰ ራሱን ድምጽ ማውጣት መቻል አለበት። በጆሮ እንሰማለን። እቺ ድምጽ ጆሮአችን ውስጥ አለች፣ አይምሮአችን ውስጥ ትመላለሳለች። የሚል ሳውንድ ነው ይሄ። አሁን የሚል ሳውንድ ነው ያለው። አሁን ተሳስቼ ሌላ ቁልፍ ነክቼ የፈለኩት ድምጽ አልነበረም። ስለዚህ ተመለስኩኝ። የሆነ የምንፈልገው ድምጽ አለ ማለት ነው። ስታወራ አንተ ወሬ ስናወራ ማለት ድምጽን እዚህ ጋር አወፍራለሁ፣ እዚህ ጋር ደግሞ አቀጥነዋለሁ ምናምን ብለህ ነው የምታወራው። አታስብማ። ስትዘምር ግን የቱ ጋር ነው ከፍ ማድረገው የቱ ጋር ነው ማወፍረው የሚባል ነገር አለ ማለት። ከዛ ደግሞ ስናወራ ናቸው በቃዴ ተነና ደሞጌ መቷውላፔ ወፑጋዳ ሸምፖጌ ቀጥነዋለሁ ምናምን ብለህ ነው የምታወራው። አታስብማ። ስትዘምር ግን የቱ ጋር ነው ከፍ ማድረገው የቱ ጋር ነው ማወፍረው የሚባል ነገር አለ ማለት። ከዛ ደግሞ ስናወራ ናቹራል ስናወራ ቀስ ብዬ ነው የማወራው፣ እንደዚህ ብዬ ቀስ ብዬ አወራዋለሁ፣ እዚህ ጋር ደግሞ አስረዝማለሁ አትልም። ስትዘምር ግን ከየት እስከ የት ነው በፍጥነት የምትሄደው፣ ከየት እስከ የት ነው ቀስ ብለህ የምትሄደው የሚባሉ ነገሮች አሉ። ቀይን ማስተዋል፣ ሁለት ነገር ማስተዋል። ምንናምን ፒች ምን እንደሆነ ዝርዝር አድርገህ ታያለህ። ሪትም ምን እንደሆነ ዝርዝር አድርገህ ታያለህ ማለት ነው። ከሪትም ብንነሳ ሪትም ማለት የሆነ የልብ ትርታ ነገር ነች፣ ተመላለሳ የምትመታ ነገር ነች። ፌዴራሎች ወታደሮች ምናምን ነገር አንድ ላይ እግራቸውን እያነሱ የቻይና ወታደሮች አይተኮነ እኩል ነው እግራቸውን የሚያነሱ። አታውቃቸውም። አንድ ሰው ከተሳሳተ ይታወቃል። ምንድነው ታይም አላቸው ማለት ነው። የትኛው ላይ እንደሚያነሱ የትኛው ላይ እንደሚያቆመው ዋን አሁን ይሄ ቋሚ ነው። ሪትሙ ቋሚ እየተንቀሳቀሰ ነው። በመሃል ምናምን ካለ ምን እየሆነ ነው ማለት ነው። እዛ ከኮንስታንት በተሰጠው ታይም ምን እየሆነ ነው? እየወጣ ነው። አሁን ዝም ብዬ ነኝ ብል የሆነ ነገር ኦርደር አይሆንም፣ አይምሮ ውስጥ አይሆንም። የሆነ በቃ ኦርጋናይዝድ ይሆናል። ባቆሙላ የሚል ነገር አይምሮ ውስጥ አለ። አሁን ዝም ብዬ እያልኩኝ ነው፣ አቆምኩኝ፣ የለም አለ የሚል ነገር የለም አይምሮ ውስጥ ከች ይደረጋል ማለት ነው። ሪትም ማለት እቺ ነች፣ ቋሚ ነገር ነች፣ ትፈጠራለች። በዛ ባስቀመጥከው ነገር ኮንቲኒቲ ይቀጥላል እስክታቆሙ ድረስ ምንም እንትን አይልም ማለት ነው። ፍጥነቱም ካረኮም እንደዚህ ነው። 1 2 3 4 የሚል ነገር ይፈጠራል። አንተ ባረኮ ስፒድ ነው በቃ የሚሄደው። ስፒዱን ግን አይቀይርም፣ በሰጠው ስፒድ ነው በቃ የሚሄደው። ስለዚህ ስንዘምር ለምሳሌ አንተ ከሁሉ በላይ ነህ ጌታ ያለች ነው። ታው ዜማውን ተው። ሪትም ደግሞ ምን አለው መሰለ? ዝም ብሎ አይሄድም፣ ዝም ብሎ ቀጥ ብሎ አይሄድም። ደርሶ የሚመለስበት ቦታ አለው። ለምሳሌ ከ1 እስከ 4 ከሆነ፣ ከ1 እስከ 3 ከሆነ፣ ከ1 እስከ 5 ከሆነ በዚህ በቁጥር ምንድን ይባለው እንትን ይደረጋል። ምንድን ይባለው በዚህ ለምሳሌ እንትን ይደረጋል፣ እንዲመለስ ይደረጋል። ከ1 እስከ 4 ከሆነ ከ1 እስከ 4 ነው። 1 2 3 4 1 2 3 4 1 2 3 4 1 2 3 4 ምን እየሆነ መጣ? እየተመላለሰ እየተረጋጋ መጣ። ዋን የቱ ጋር እንደሆነ አሁን ታውቃለህ በራስህ። እስኪ ዋን ላይ እጃችንን እንመታለን። 1 2 3 4 1 1 1 እጃችን የቱ ጋር እንደሆነ ታውቃለህ? እስኪ ምታው 1 1 2 3 4 1 4 1 2 3 እሺ አንቁጠራው ደግሞ ዋንን ብቻ በቃ እናውቃለን። ሪትም እየፈጠረ ነው። እስኪ ምታ ዝም ብለህ የሆነ ነገር በመምታት አሳየኝ። ዋንን ብቻ በቃ በምንድን ነው የተግባባ ነው? በቃ እናውቃለን። ምን ርቀቱ እናውቃለን። ዋኔቱ ጋር እንዳለች አይደል? መዘመር ሪትም መጠበቅ ማለት አንዱ ይሄ ነው። በቃ አንተ አሁን የሪትም ችግር የለብህም፣ የፒች ችግር ነው ያለብህ። ፒች ደግሞ ምንድን ነው? እኔ ሪትም ችግር አለብኝ። የለብህም።
ፒች ነው። ፒች ደግሞ ይሄ ድምፅ አለ። ይሄ ድምፅ ነው የምንፈልገው ከሆነ ይሄንን ማውጣት የለብም። ሰው በጣም ኮንሰንትሬት ማድረግ አለብን የምታወጣውን ድምፅ። እስኪ ድምፅ አውጣ። አንተ ተጠቀመ ዝም ብለህ ናይስ። ልክ አይደለም። ይሄ ነው እያወጣክ ያለከው አንተ። እኔ ደግሞ ፈለኩት ይሄ ነው። ናይስ። አይ ማች ያደርጋል ድምፁ እንትን ይደረጋል። በቃ ሆነ ሲገናኘው ማች ያደርጋል አይምሮ ውስጥ ሲገናኝ። ምንም አይከብድም በለው። አመጣ አለ ነገሩ ውስጥ ያለውን ክሬት አታርጋ አንተ ሌላ አትፍጠር። እዚህ ውስጥ የገባውን አምጣው። አይምሮ ውስጥ የገባቸውን ሳውንድ ራሷን ቶሎ አምጣ። ቅድም ምን ብያለሁ? ዜማ ሁለት ባህሪ ያለው ወይ ይወፍራል ወይ ይቀጥናል። እሱን ብቻ ተከተለው አንተ። መጀመሪያ የመጣ አእምሮ ውስጥ የመጣ ድምፅ በቃ እሷ ነች ትክክለኛ። እሺ ሌላ አትፍጠር። አሪፍ ነው፣ አሪፍ ነው። መጀመሪያ የመጣ ሌላ አትፈላስ። ናይስ። በቃ ይሄ ነው። እሺ ላጥ ናቸው። ናይስ። በቃ ይሄ አሁን መጥቶላል ሐሳቡ። ልክ መጀመሪያ የመጣውን ድምፅ ቶሎ ማውጣት፣ ሳትጨነቅ ሌላ አታስብ። ሁለት ጸባይ ያለው ዜማ ወይ ከፊላል ወይ ይቀጥናል። እንዳው ነው አይታል አይደል? አንተም እንዳረኩ እንደዛ እንደማለት ነው። እሺ አንተ ይሄን መስማት ላይ በለ መዘመር አንተ ከሁሉ በላይ ነህ እስኪ በለው አንተ ከሁሉ። አሁን ሪትም ባር አሁን የሪትም ችግር አለብህ ማለት እኮ አይደለም። ይሄ ማለት የመዝሙሩ ባሮቹ ምናል ይረዝማሉ አይረዝሙ የሚለው ነው በደንብ ያለጠናው። ይሄ የጥናት ችግር ነው። መዝሙሩን በትክክል ብታጠና ታዘምረዋለህ። እኔ እንደምዘምረው ቢያንስ ዘምር ማኝና አንተ ከሁሉ በላይ ነህ አንተ ከሁሉ በላይ። ይሄ ይመልሳል። እሺ አንተ ከሁሉ ሉም ግጭ ማለት አለበት። ጀምር አንተ ከሁሉ አጎታትከኝ። ኦኬ 3 ጎ አንተ ከሁሉ በላይ ነህ መሆን አለበት እዚህ ጋር። አሁን አይጠብቅም፣ ሪትም ይጠብቀናል አይጠብቀንም። ስለዚህ አንተ ነህ በሪትም ውስጥ ምን የምታደርገው? ኳንታይዝ ታደርገዋለህ ውስጥ ተጠብቋል። 3 ጎ አንተ ከሁሉ በላይ ነህ ትጠብቀዋለህ እዛ ቶሎ ብለህ። ይሄ በቃ ይመጣብሃል። ይሄ እየወጣብህ ነው 3 ጎ አንድ ላይ 3 ጎ አንተ ከሁሉ በላይ ነህ ጌታ ከሁሉ በላይ ነህ። አየህ እዚህ ውስጥ ኮንታይዝ እየሆነ ነው ማለት ነው። ሪትም መጠበቅ እቺ ባህሮቹ ምን ያህል ይደዝማሉ ምን ያህል ያጥራሉ የሚለውን ነገር መጠበቅ ነው ማለት ነው። የሆነ ነገር ትማራላችሁ እያስባለሁ። ወዳችሁ